ሰላም እንዴት ናችሁ? በዛሬው ቪዲዮ ደግሞ ሎንግ ቫወልስን እንመለከታለን ማለት ነው። ከዚህ በፊት እንግዲህ ሾርት ቫወል እና ሎንግ ቫወል ወይም ደግሞ አጠር ያሉ ተብሎ ሲነበቡና ረዘም ተብሎ ሲነበቡ ብለን አናባቢዎችን በሁለት ከፍለን ነበረ። በቀደም ቪዲዮዎቻችን ስለ ሾርት አይተናል፣ ስለ ሾርት ቫወልስ። በዚህኛው ቪዲዮ ደግሞ ሎንግ ቫወሎችን እናያለን። እንግዲህ ሎንግ ቫወሎች እንዴት ነው የሚነበቡት? እንግዲህ ቫወልስ የምንላቸው ወይንም አናባቢ የምንላቸው አምስት እንደሆኑ ታውቃላችሁ። አምስት ናቸው። እነሱም ኤ፣ ኢ፣ አይ፣ ኦ እና ዩ ናቸው። እነዚህ ናቸው። እንግዲህ እነዚህን ረዘም አድርገን ስናነብ እንዴት አድርገን ነው የምናነበው የሚለውን ነገር በዚህኛው ቪዲዮ ደግሞ እንመለከታለን ማለት ነው። እንግዲህ ኤ በቃል ውስጥ ሲመጣ ኤ ተብሎ ሲነበብ ያ ምን ማለት ነው? ሎንግ ቫወል አነበብን ማለት ነው። ኤን እንደ ኤ ስናነብ፣ ኢን ደግሞ እንደ ኢ ስናነብ አሁንም ሎንግ ቫወል። እንግዲህ ሎንግ ቫወል የምንላቸው የራሳቸው ድምጽ ሲኖራቸው ማለት ነው። ኤን እንደ ኤ፣ ኢን እንደ ኢ፣ አይን እንደ አይ፣ ኦን እንደ ኦ፣ እንደገና ደግሞ ዩን እንደ ዩ በራሳቸው ድምጽ ሲሆን ሲነበቡ ምን ብለን ነው የምንጠራቸው? ሎንግ ቫውልስ። በሎንግ መንገድ ረዘም አድርገን አነበብን እንላለን ማለት ነው። የተወሰኑ ምሳሌዎችን ደግሞ ለመመልከት እንሞክራለን። ከዛ በፊት ዛሬ የምናየው በዚህ ቪዲዮ ኤን ብቻ ነው። ኤን ኤ ብለን የምናነበው መቼ ነው? ሶስት መንገዶችን እናያለን። የመጀመሪያው ኤ እና ኢ። የመጀመሪያው ኤ እና ኢ እናያለን። ሁለተኛው ኤ እና አይን እናያለን። ሶስተኛው ላይ ደግሞ ኤ እና ዋይን እንመለከታለን ማለት ነው። ኤ እና ኢ በመጀመሪያ እንመልከት። ኤ እና ኢ። ኤ አለ፣ ከዛ በኋላ ደግሞ በመሃል የሆነ ፊደል ይኖራል፣ መጨረሻ ላይ ኢ። ስለዚህ በዚህ ውስጥ ደግሞ እንዴት ነው የምናየው? የመጀመሪያው ቀድሞ የመጣው አናባቢ ነው የሚነበበው። ኤ ከመጣ ቀድሞ እሱ ነው የሚነበበው። ኢ ሳይለንት ይሆናል ማለት ነው። በተመሳሳይ ኤ እና አይን ከሆነ ቀድሞ የመጣው ኤ አይደለ? ስለዚህ ምን ሆኖ ይነበባል ማለት ነው? ኤ ኤ ብለን እናነባለን። አይን ደግሞ አናነብን፣ ሳይለንት እናደርገዋለን ማለት ነው። በተመሳሳይ ኤ እና ዋይም ላይ ምን እናደርጋለን? ኤን ኤ ብለን እናነባለን ማለት ነው። እስቲ ኤ እና ኢ ላይ ያለውን ምሳሌ ነው። ለምሳሌ በዚህ ቃል ውስጥ ሲ ኤ ኬ ኢ ምን ብለን ነው የምናነበው? እዚህ ቃል ውስጥ ኤ እና ኢ አለበት። ስለዚህ ቀድሞ የመጣው ኤ ነው፣ ኤ ብለን እናነባለን። ኬክ እንላለን። የመጨረሻ ላይ ያለችው ኢ አትነበብም ማለት ነው። የመጨረሻ ላይ ያለችው ኢ አትነበብም። ስለዚህ ምን ብለን እናነባለን? ኬክ ብለን እናነባለን ማለት ነው። ሌላ ምሳሌ፣ ይሄኛው ምሳሌ ስናይ ስኔክ የሚለው ምሳሌ ስናይ ስኔክ ስንል ኤ እና ኢ አለበት አይደለ? መጨረሻ ላይ የመጣው ኢ ነው። ስለዚህ ኤ እናነባለን፣ ኢን አናነብም ማለት ነው። ስኔክ እንላለን ማለት ነው። ስኔክ ብለን እናነባለን ማለት ነው። ኤ እና አይ ላይ ደግሞ ሌሎች ምሳሌዎች እነ ኤ እና አይ። ለምሳሌ ይሄኛው ቃል አር ኤ አይ ኤን ያለበት ሬን ብለን ነው የምናነበው። ሬን ከኤ እና ከአይ ቀድሞ የመጣው ኤ ስለሆነ ሬ ብለን እናነብና ሬን። አይን ምን አናነበውም፣ በሳይለንት እናልፈዋለን ማለት ነው። ምን ብለን እናነባለን? ሬን። በዚህ ምሳሌ ደግሞ ትሬን ማለት እንችላለን። ትሬን ትሬን ስንል አሁንም እዚህ ጋር ኤ እና አይ አለ። ኤ ቀድሞ መጥቷል፣ አይነበብም። ኤን ኤ እንላለን። ምን እናለን ማለት ነው? ትሬን ብለን እናነባለን ማለት ነው። በመጨረሻ ኤ እና ዋይን ደግሞ ኤ እና ዋይን ኤ ከዋይ ጋር ሲመጣ ኤ ተብሎ ነው የሚነበበው። ለምሳሌ ይሄ ዴይ ተብሎ ነው የሚነበበው። ዴይ ዳይ አይደለም። ምን ብለን ነው የምናነበው? ዴይ። ሌሎች ምሳሌዎች ለምሳሌ ሜይ፣ ስቴይ እያልን ኤ እና ዋይ መጨረሻ ላይ አሉ አይደለም? በቃላቶቹ ላይ ፊደሎቹ ኤ እና ዋይ አሉ። ስለዚህ ኤ ኤ እያልን ነው የምናነበው ማለት ነው። ኤ እና ዋይ ሲመጣ ማለት ነው። እናንተ ደግሞ በቤታችሁ እነዚህን ምሳሌዎች በኤ በኢ በኤ በአይ ኤ እና ዋይ በእነዚህ በሶስቱ ዛሬ ባየናቸው
እነዚህን በርከት ያሉ ምሳሌዎች ደግሞ እናንተ በቤታችሁ ሆናችሁ ሞክሩ። ለዛሬ የነበረን ቪዲዮ ደግሞ ይህን ይመስላል ማለት ነው። ጥያቄ ካላችሁ አስተያየት ካላችሁ ኮሜንት ላይ አስቀምጡልን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዚህ የናት ለርኒንግ ቤተሰብ እንድትሆኑ እንጠይቃችኋለን። እንደገና ደግሞ በኦንላይን መማር የምትፈልጉ ተማሪዎች ዋን ቱ ዋን ከአስተማሪ ጋር ተገናኝታችሁ በኦንላይን መማር የምትፈልጉ ተማሪዎች እዚህ ጋር ባሉ ስልክ ቁጥሮች መደወልና መመዝገብ ትችላላችሁ ማለት ነው። ጉድባይ